ካራክተራችሁን የሚፈልገው የጸሎታችሁ መልስ አይሚን ይው እናንተ ጸሎት ከጸሎቱ መልስ በላይ ካራክተሯ እኔን ትመስላለች ወይ? መከራ ትዕግስትን እንዲያደርግላችሁ አውቃችሁ ፍጹማንና ሙሉአን ትሆኑ ዘንድ እግዚአብሔር በእናንተ ስራውን ይፈጽም ይላል ያዕቆብ አንድ ላይ። የሚገርማችሁ ውበት የኢየሱስ ውበት የኢየሱስ ድምቀት እንፈልጋለን። በመከራ ግን ያ ውበት ይመጣል። ያ ካራክተር ያ በአቋም መጽናት እንደ አባቶቻችን ለአቋማቸው የጨከኑ ነበሩ ለአቋማቸው የጨከኑ ነበሩ። ነዋና ስሙ ይባረክ። ጨካኞች ነበሩ። እንዴት ብትሉ ዲኖዋይ ለዓላማ እንዴት እንደጨከኑ ታውቃላችሁ? እግዚአብሔር ጋር ስለተጣበቁ ካራክተራቸው ዴቨሎፕ ሆኗል። ባያድነንም ዝም ብሎ አይመጣም እኮ እንኳን እሳት ነዶ አይደለም ደብል እጥፍ እየነደደ ነው ተብሎ አንሰግድም ሲሉ ደብል አርጉታል። ደብል ብታረጉትም ባያድነንም እንዲህ ላቆምከው ምስል አንሰግድም። ኩልል ያለ ትውልድ፣ የማይደባለቅ ትውልድ፣ ጣዕሙን የክርስቶስን ጣዕም የማይጥል ትውልድ። ብዙ ጊዜ ይጠቀመዋል። አንዳንዴ ልክ ሚክስድ ጁስ እንሰራለን አይደለ? ስትሮበሪውንም ባናናውንም ምኑንም እንጨምርና ጁስ እንሰራለን። በቃ ትሮፒካል ጁስ በሉት፣ ድብልቅልቅልቅ ያለ። ባናናው ነው ስትሉ ሙዙ ይመጣባችኋል። ሙዙ ነው ስትሉ ምንም ቴስቱን ልታገኙታችሁ። አንዳንዴ እንደዛ ሊያደርግን የሚመጣው ሴጣን ድብልቅልቅልቅ እግዚአብሔሩን ከቄሳር ጋር ድብልቅልቅ ሊያደርገው ወጋው መንፈስ ከትውልዴ ላይ። ለዛ ነው የምንጸልየው። ስሙ ይባረክ። ለዛ ነው የምንጸልየው። ስለጸለዩ በቀን 3 ዳንኤል ይጸልይ ነበር። የሆነ ቀን አይደለም። የሚገርማችሁ ሀፕን ያደረገው የሆነ አጋጣሚ አይደለም። አንድ ሰው እንዳይጸልይ የአንበሳ ጉድጓድ ይጣላል። እንኳን የአንበሳ ጉድጓድ ተብለን ዝም ብለን አትጸልይ ብሎኛል ብለን ዝም ብለን እንወጣለን። አንዳንዴ ይሄ መንፈስ ከላያችን ላይ ገለባ በሳት እንደሚበላ ላይመለስ በኢየሱስ ስም ይባላል። ዓለማችን ነው፣ ትንፋሻችን ነው፣ መኖሪያችን ነው፣ ማምለጫችን ነው። እሱ የዘላለም ነው። ሃሌሉያ! የዘላለሜ ማጃን ታራራባጋይ የዘላለም ነው። እሱ የማይጥል ነው። እኔ ይሄ ከገባኝ ቀን ጀምሮ ጸሎት ይደክምሻል ብዙ ጊዜ እላችኋለሁ። ይደክመኛል፣ በደረት ይተኛል እላችኋለሁ። ዝም ተብሎ ጌትዬ ይባላል ብያችኋለሁ። የሆነ መቀጣጠል ምናምን ላይኖር ይችላል። ከሌለስ ዝም ተብሎ ኢየሱስ ፊት ፍዝዝ ይባላል ብያችኋለሁ። ፍዝዝ፣ ስሙ ይባረክ። ብርክክ ብለህ እሱን ታስበዋለህ፣ አሰላስለዋለሁ። ቃላት ባጣ የኔ ውድ እለዋለሁ። የኔ ውድ ባንደበቴ የኔ ድምቀት ነጋልኝ እስኪ ላመስግን። የማለዳ
ፀሐይን እንኳን ንጋቴን ሃሌሉያ ንጋታችን እኮ ነው ያልኳችሁ። ይሄ ከገባኝ በኋላ ሲነጋ አንዴ መንፈሴ ለጌታ ነው እንዲህ አለኝ። ሲነጋ በቃ ቆሞ ይጠብቀኛል ለካ ኢየሱስ ልጅ ነጋላት ብሎ። ይሄ ነገር በመንፈሴ ላይ የሆነ ቀን ብርት አለልኝ በራልኝ። ሲነጋልኝ አይኔ ብልጭ ስትል የኔ ውድ እላለሁ። በቃ የኔ ውድ እንዲነጋልሽ የሚፈልገው እሱ ብቻ። በቃ ቀንሽ ብሩህ እንዲሆን የሚፈልግልሽ እሱ ነው። በቀኑ ክፋት ላይ እንድትገለጪ እንድትገለጥ የሚፈልገው ይሄ ጌታ ነው። ስሙ ይባረክ። ይሄ ጌታ የማለዳ ፀሐይ፣ ተንፋሻችን፣ መኖሪያችን፣ የእኛ ጌጥ ምናሳየው ይውልኝ ምንለው ኢየሱስን ነው። ስሙ ይባረክ። ዶንት ኢግኖር ዘ ሆሊ ስፒሪት። በእውነት በዚህ በአጋጣሚም የገባችሁ ከኔ ጋር ብዙ ጊዜ ቆያችሁ፣ ሁሉ ጊዜ ስለምላችሁ ታውቁታላችሁ። ግን እንደው በአጋጣሚ የገባችሁ ካላችሁ እንደው ልንገራችሁ እውነት አብራችሁ ስታድሩ ከባላችሁ ጋር ጉድ ሞርኒንግ ትባባላለህ። ከነጋልክ ሲነጋልክ ኦኬ፣ ልጆቻችሁን ጉድ ሞርኒንግ ትላላችሁ። ስራ ስትገቡ ጉድ ሞርኒንግ ያለክ ነው የምትገባው። ዝም ብላ አትገባም። ምን ነክቷታል ነው የምትባለው። እንዴት ጉድ ሞርኒንግ አትሉ እንዴት አደራችሁ ብላችሁ ነው የምትገቡ በየስራችሁ። there is something wrong with her ብላችሁ አለዛ ጌታ ከማንም በፊት ጉድ ሞርኒንግ የሚባለው እሱ ነው። እኔ ልንገራችሁ፣ እኔ እግሬ መሬት ሳይረግጥ ነው የኔ ውድ ብዬ አንዳንድ ቀን እዛው ትራሴ ላይ ያለው እምባዬ እንደ ጅረት እየወረደ ፍቅሬን ገልጬ ነው ወረድ እየበረከከመ አይ ላቭ ሂም ሶ ማች። ምንም ማውሮ የለኝም። ምን አለን ሌላ? እንዴት ደስ ይላል መሰላችሁ። ጠላት ለምን ሰራዊት አይደል የሚለው መጽሐፍ ቅዱስ? ሰራዊቱን አይደለም እልፍ አላፋቱን ይዞባቸው አይመጡ። እንደናንተ ብርቱና ጀግና ሰው የለም። ልባችሁ በእግዚአብሔር ማቅ ብሏል። የሚገርመው እኮ አንዳንዱ ሰው እኮ በቃ ልብ ትርክክ የሚያደርግ ነገር ነው የምትሰሙት አንዳንድ ጊዜ ስትሄዱ። ለዛ ነው ያልኳችሁ፣ ይሄ ሚስጥር ነው የነገርኳችሁ። ምን ሆኜ ነው ትላላችሁ በዘመናችሁ? ምን ሆኜ ነው እስክትሉ ድረስ እግዚአብሔር በዘመናት መካከል ቡላድ አባቶቻችን እንዴት ጸኑ ብትሉኝ ከእግዚአብሔር ጋር የጠበቀ ግንኙነት ስለነበራቸው፣ የጸሎት ግንኙነት ስለነበራቸው፣ ስለሚጸልዩ ማጃንታላራዲጋስ እኔ ትውልድ በዘመንሽ ኖረሽ ምን ትፈልጋለሽ ብትሉ ትውልድ እንዲጸልይ በቃ ጸላይ ትውልድ ተነስቶ ባልፈም አይሎኪ ሚጸልይ ትውልድ በቃ ኢየሱስ የሚል ትውልድ ይዞታል። በቃ ይዞታል። በቃ ያ ሰው ምንም አይሆንም። ምንም አይሁድ በሄደበት ያልተደባለቀው ስለሚጸልይ ነው። አይሁድ አይደባለቅም። መርዶክዮስ ማቅ ለብሶ አዋጅ ታውጆ በንጉሥ ደጅ አለመናወጥ ነው የሚለው። እንደሱ ነው ያልኳችሁ። እንደሱ በቃ ይውላችሁ ይኸው ኔሽን ላይ ሞት ታውጆ አለመናወጥ ማለት ምን ማለት ነው? ለዛ ነው ያልኳችሁ። ጸልያችሁ ስትወጡ ከቤታችሁ ለምን 5 ሚኒትስ አሁንም ከሰማይ ጋር አግሪ አርጋል፣ ከሰማይ ጋር ተስማምታል። የሰማይ አጀብ መላእክቶች ካንተ ጋር ናቸው። ሰራዊት ተልኮልሃል። አለመናወጥ በንጉሥ ደጅ የውላችሁ። መርዶክዮስ የንጉሥ ጠባቂ ነው። የንጉሥ ጠባቂ ተራ ልብስ አይለብስም።
ያንን የንጉስ ጠባቂነቱን የወታደር ልብሱን አውልቆ አመድ ነው ላሉ የነሰነሰው። ዋው! አመድ ነስንሶ she is bold። ያስኩት የሰማይ አምላክ አይሁድ ከአምላኩ ጋር ዝም ብለሽ ጸልይ አላት። ይኸውልሽ ጸልይ በአይሁድ ላይ ታውጆልሽ አላት። ለአስቴር ታውጆልሽ ልብስ ቀያሪ ስትልክለት የልብስ ጉዳይ አለ የኔሽን ጉዳይ ማለት አልገባትም ነበር። ሙሉ ማቅ የለበሰው አነቃት አነቃት አነቃት። ትላንት ያልኳችሁ እሱን ነው። ምንም በሉኝ፣ የማንቂያ ደውል በሉኝ፣ ምን በሉኝ፣ ብቻ ጸልዩ። ምንም በሉ አነቃት። ከተኛችበት ትውልድን ታስመልጫለሽ። እዛ የገባሽው በቁንጅና አይደለም። ለዚህ ቀን እንዳስገባሽ እግዚአብሔር ምን ታውቂያለሽ ብሎ መልእክትን ደግሞ ላከባት። በጃንደረባ ባነነች ባነነች። ጹሙ ጸልዩ ብላ አዋጅ በሱሳ እንደገና ተነገረ። መርዶክዮስ ማቅ የለበሰው እንደገና አለመናወጥ። ጠላት እርብትብትብት ከሚያረጋችሁ አለመናወጥ። እኔ ነግራችኋለሁ ምስክርነት ባልሽ ያው እነማሜም አሉ አለም እያለች አቲም ከኔ ጋር ይጸልያችሁ ዶክተሩ ቁጭ አድርጎ ባልሽን ለ8 ሰዓት ነው ለ6 ሰዓት ልቡን እናቆምና በዛውም ሊሞት ይችላል ሲል እኔ 40 ቀን አዋጅ ስላወጅኩኝ አለመናወጥ ፌስቡክ ላይ እና ዩቲዩብ ላይ ቲክቶክ ላይ ታዩ ነበር። 40 ቀን አውጃለሁ። እንደዛ ማትናወጠው ይሞታል ሲለኝ ካለ ጌታ ምን ይደረጋል ግን እንጸልያለን። ከዛ ፍቅዬ እንደው ምን አለሽ ጌታ ሲለኝ ምንም አትሆንም ብሎ አላልኩት። ኢማጂን የዛን ሰዓት እኮ ትንቢት መናገር ከባድ ነው ማይል ምንም አትሆንም አለኝ ጌታ። ጸልይኩ መጀመሪያ ስጸልይ ጌታ እንዴት ነው ነገሩ ነገር ሚሄድ ከሆነ የኔ ልብ ያዘጋጃል እግዚአብሔር። የልጆቼ ነው ሰራውንዶች ፋሚሊዎችን ሁሉ ነገር ያዘጋጃል። ስለዚህ እንዴት ነው ስለው እሱ እግዚአብሔር አይሰወርም ስሙ ይባረክ ምንም አይሆንም። ከዛ ፍቅዬ እንዴት ነው ሲለኝ አረ ጌታ ምንም አትሆንም ብሎኛል። መጸለይ ነው የምንቀጥለው። ስሙ ይባረክ። የምን ማቋረጥ ጸልይ ስሙ ይባረክ። ይኸውልህ አለመናወጥ ትሞታለህ ምናምን አዋጅ ቢሞት ወደ ጌታ ምንም ሚስ እናደርጓለን። ምንም ጥያቄ የለውም ከሆነ ግን ምንም ዝም ብዬ ጸልይ ነበር። ዝም ብለን እዚህ የመጣው ፊቴን አታውቁም ከሆነ በመጨረሻ ላይ ምስክርነቱ የነገርኳችሁ 40 ቀን የመጀመሪያው ቀን ነው የጀመርኩ ቀን ከማሚዬ ጋር ጸልያለሁ። ፌስቡክ ላይ አብረን እናገለግል ነበር። የመጀመሪያው ቀን የሰማሁት የሚገርማችሁ ጸሎቱ የታወጀ የመጀመሪያው ቀን ዘመን የጸለይ ስሙ ይባረክ። መቀጠልና መቀጣጠል ምንም ምርጫ የለክም። ምንም ጸንተህ ትቆማለህ። ምንም ማዕበል ቢመጣ በራሱ ልቤን እንደሚደግፈው አምን ነበር አምላኬ። በዛ ውስጥ ባልፍ እንኳን ብዙ ማዕበሎች ብዙ ሰዓቶች በሕይወታችሁ ቢያልፍ እንኳን ጽንት የሚያደርጋችሁ የሰራዊት ጌታ እግዚአብሔር ይባላል። ስሙ ይባረክ። ያጸናል። አይዟችሁ ምንም መጥቶኑ አይዞ ጌታ በዛ ውስጥ ያጸናል። ውስጥን ቡላድ ያደርገዋል። ትታመነዋለህ። ምድር ላይ ነኝ ያለሁት የትኛውም ነገር ቢመጣ ጌታ ከኔ ጋር ነው። ከመጣ ደግሞ ምንም ችግር የለውም እቀበለዋለሁ ጌትዬ ብዬ አገልግሎቴን ነው የምቀጥለው። ነገርኳችሁ። ጊቫፕ አሰኔቶች አያውቅም ብቱን አዎ ብያችኋለሁ። 27 ዓመት ግን ጊቫፕ አላልኩም። ስሙ ይባረክ። መሰማትና መሆን ሌላ ጉዳይ ነው። ስሜታችሁ አትስሙት። ስሜት የፈለገውን በመንፈስ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ይላል። ስሙ ይባረክ። የምትመራው በእግዚአብሔር መንፈስ እንጂ በእጅ ነፍስ በምታዞረን አይደለም። ከመንፈሱ ስትቀዳ ጸጥ ነው። ስሙ ይባረክ። እግዚአብሔር ይረዳናል። የመረጠን እግዚአብሔር ይረዳናል። ትንቢትና እግዚአብሔር የተናገረንና በመንፈስሽ ላይ በመንፈስ ላይ በኔ መንፈስ ውስጥ ሚጮውና እኔና እናንተ የምናገናኘው መሰዊያው ጋር ነው። ሃሌሉያ! መሰዊያው ጋር ነው ክብር ያለው። ሃሌሉያ!
ከዘላለም እስከ ዘላለም የተባረከ ይሁን። መሰዊያው ጋር ታምር ይሆናል። ማንዳስ ፓራጃኒያስ መሰዊያው ጋር ማይዲር መሰዊያው ጋር ነው ድል ያለው። መርዶክዮስ መሰዊያው ጋር ድል እንዳለ ስለሚያውቅ ማመልከቻም አላስገባም፣ ምንም ነገር አላደረገም። አለመናወጥ ይጸልይ ነበረ። ዋሬ በርደ አዋጅ ምንም አይነት ጠላት ያውጅብሽ፣ ምንም አይነት ጠላት ያውጅ፣ እግዚአብሔርና እግዚአብሔር አምላክሽ አምላክ ያለው ብቻ ነው በዘመናት መካከል በእኔና በእናንተ ሕይወት የሚሆነው። ስሙ ለዘላለም ይባረክ። ማንም ያለው ባንተ ላይ ማንም ስለተማማለ ነገስታት ስለተማማሉ ባንቺ ላይም ባንተ ላይም ጠላት ስላወራም አይሆንም። የሚመጡት ካራክተራችንን ዴቨሎፕ ያደርጉታል። የሚያምር ካራክተር የኢየሱስ ቁመናችሁ ልክ እንትን ስታዩ ስፖርት የሚሰራ ሰው ስታዩ ስፖርት ሰርቷል ብላችሁ ማስሉ እንደምታዩ ሰዎች እንዲሰራችሁ I can see Jesus ይላሉ። ስሙ ይባረክ። I can see Jesus ኢየሱስ እናያለን። በቃ ሰው ኢየሱስ ይላል። ለዛ ነው ብዙ ማጥፋት ያለብን ጸሎት ላይ ነው። መጸለይ አሁንስ መጸለይ ቤት እንድታደጋለ ልጅ እንድታደጋለ ዝም ብለህ ስትጸልይ ሟርተኛው ድግምተኛው እንዳይሰራ የተመደበባቸውን በጠዋት ቀድመ መታላቸው። የተመደበ አጋንንቶች የተለያየ የሚመጣ መልእክተኛ በያድራሻ ይላካል። ዛሬ በአድራሻና በያላችሁበት የተላከ ጉም እንደሚበተን ይበተኑ በጌታ በኢየሱስ ስም። በስማችሁ በአድራሻችሁ ጠዋት ሳትጸልዩ አትጠምላችሁ። ለዛ ነው ሰራዊት አልኳችሁ። አንድ መንግስት ሰራዊት ካለው ጠላት ካለው ጠላቱን ሄዶ የሚመታው ጠንካራ ቦታውን ነው የሚመታልክ። ማይፈልገውን ቦታ አይደለም፣ ማይፈልገውን ቦታ አይመታም። ፖል አስጠንቅቆናል። ጠላት አላችሁ። ጠላቶቻችሁ ደግሞ ዌል ኦርጋናይዝድ የሆነ አጋንንት ይባላል። ዝም ብሎ አይደለም ማለት በመንፈስ ላይ በአየር ላይ የሚሰራ መናፍስቶች አለቃው መንፈስ አለ። አለቃው መንፈስ ጥሩዬ ተዘልላ ትኑር ሚል ይመስላችኋል? ማሜ ተዘልላ ትኑር፣ ሀንዬ፣ ሊዱ፣ አለምዬ፣ ሌንሲ፣ አልምዬ፣ ኢሉ፣ ቤክዬ ከስር ያላችሁት ተዘልለው ይኑሩ ብሎ ፈቃድ የሚሰጣችሁ መሰላችሁ? ላይሰንስ እኮ አይሰጥህም። ጠዋት ተነስቶ አንተኛው በዚህኛው በኩል ብሎ ያው በደከመው በኩል ነው የሚመጣክ። ለዛ ነው ከሰማይ ጋር አግሪ ካደረግ ቢመጣ እንኳን ባያድነንም ምትለው የዛን ሰዓት ነው። ጸልያላ ውስጥ እንደ ቡላድ ነዋ። አምላኬ ከኔ ጋር ነው። ሰው እከሌ እንኳን አለኝ የሆነ ቦታ እከሌ አለኝ እዚህ ቦታ እከሌ አለኝ ሲል መጥፎ ነገር አይደለም፣ ግን እንመካለን በእነሱ እንኳን እከሌ አለችልኝ እከሌ አለ። ያው ሌዳውን ያደርጉናል አንዳንድ ቀን በሚገርም ሁኔታ። እነሱ በጣም ደግሞ ትረስት ያደረግናቸው በአደገኛ አጣጣል በአደገኛ ክስክስ ያደርጉናል። ተከስክሰንም እናምናለን፣ ስቲል እናምናለን፣ አማናችንን እንቀጥላለን። ስሙ ይባረክ። ግን እኔ እንደ ጌታ ሁሌ እላችኋለሁ፣ በቃ ፖስት ማድረግበት ዞር ስል አለኝ ይላሉ። አለኝ ጌታ፣ በእውነት አለኝ ጌታ ላሉ አለኝ ይላሉ። አለኝ ይላሉ ጌታ ስለው ደግሞ ይመጣል። ጌታ አለኝ መቼ ምትል ምናለች ምትል ጌታ አለኝ። ስሙ ይባረክ። አለን ጌታ፣ ሃሌሉያ አለኝ። እንዴት ሙሉነት ይሰማኛል መሰላችሁ? እኔ እንደ ሰው አውሩት በእውነት አይተካል እላለሁ ለጌታ። እንደ ሰው ነው አይተካል
እግዚአብሔርን አወጣው። ጠላቶቻችን ተበቀለለት። የእሳቱን ኃይል አጠፋላቸው። እሳት አይሸቱም። እሳት ጋር ቆይተው ወላፈኑ ከዛ ሲወጡ እሳት አይሸቱም። አይገርምም? እነዛ የተራቡ አንበሶች ያልበላው ዳንኤልን ንጉሱ እንደውም እንዳይገባ ፈልጎ አንጀቱ ተንሰበሰበ። ይገርመኛል። ክፍሉ ሄዳችሁ ስታነቡት ዳንኤል ሆይ የምታመልከው አምላክ አድኖሃልን ብሎ ጠየቀው። እሱስ አቤት ንጉሥ ሆይ 1000 ዓመት ንገስ። 1000 ዓመት እንዲነግስ ይፈቅድለታል። ከኔ ንጉሥ ግን አትበልጥም። 1000 ዓመት ንገስ እንደፈለግ በምድር በግዛቷ በስፋቷ ላይ ንገስ። ንግስናን አልቃወመውም። ግን የማመልከው አምላክ በእርግጥም የአንበሶቹን አፍ ዘግቶልኛል። እግዚአብሔር ከዘላለም እስከ ዘላለም የተባረከው አይጥላችሁ ያልኳችሁ ለዛ ነው። ምን ውስጥም ገብታችሁ ጌታ ያወጣችኋል። ልባችሁን ያጸናዋል፣ ያበረታዋል፣ ኃይላችሁን ያድሰዋል። እንደገና እሱ የእንደገና አምላክ ነው። እሱ የእንደገና አምላክ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ያነሳል ሰው ከወደቀበት። በዚህ ውስጥ በተለያየ ውድቀት ውስጥ ነኝ ያለሁት፣ በብዙ ነገር ውስጥ ጨምለቅለቅ ብያለሁ የምትሉ ሳምሶን ጨምለቅለቅ ብሎ ውጥት አደረገው። እንደገና አብሮት ሰራ። ያ የኤሽታሆል ሸለቆ ሲያነቃቃው የነበረ ዣናማማማንታ ያ ስፒሪት በሙሉ ኃይሉ በሙሉ ስልጣኑ እዛ ጋር መጣ። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ምን ውስጥ ሙሉ ይሄ መንፈስ ያወጣችኋል። እንደገና በእናንተ ህይወት መስራት ይጀምራል። በምን ውስጥ ምለፉ እኔ ጸልይላችኋል። በሱስ ውስጥ ነኝ፣ ባክስላይድ አድርጌያለሁ፣ በቃ እግዚአብሔርን አስመርሬዋለሁ ብትሉ ካላችሁ 2 ቁጥር ጻፉልኝ። ጸልዬ አንድ ሰው ጸልዩልኝ። ከዚህ ውስጥ እንጨርሳለን። ኤማሃጃና አዲያና ሳፕራ ጃላዲጋስ ዲስፓይራ ዳጋስ ኤላጄኒያስ ካላችሁ እንድጸልይላችሁ 2 ቁጥር ጻፉልኝ። እግዚአብሔር እንዲነካ ይፈልጋሉ ብትሉ ሃሌሉያ፣ አይዟችሁ። ያወጣል እግዚአብሔር፣ ይችላል እግዚአብሔር። ማንታላ ባጋጃና ማጋንቲራላቦስ እንደገና ጠላቱ እንዲበቀል ዳዊትንም እንደገና አነሳው። አንቺንም አንተንም ያነሳሃል። እንደገና ያወጣችኋል። እሱ እንደገና አምላክ ነው። እንደገና ዳዊትን እኮ እንደ ልቤ ያለው ስሙ ይባረክ። እንደ ልቤ ማጃንታላ ባጋያ ኢጃኖስ አዲያንዳላባዲራ ላባዱባ ሼናጋንታላ ባጋይ ዲጋስ ፓራ ዲጋንቱባ ነንታጋጃና ማግላራ ዲጋቦስ። የእግዚአብሔር አይን ወደ እናንተ ነው። እንዴት እንደሚራራላችሁ እንዴት እንደሚወዳችሁ ብታውቁ። በጣም ነው የሚወዳችሁ፣ በጣም ነው የሚራራላችሁ። ላቭስ ዩ ሶ ማች። ይራራላችኋል ጌታ እንዴት እንደሚወዳችሁ። በሰው ፍቅር ተዘበራርቆብን እንጂ እኮ ሰዎች ሲወዱና ሲጠሉ የፍቅር ዓላማው ፍቅር የሚባለው ነገር ነፍሳችን ውስጥ ዝብርቅርቅርቅ ብሎብን እንጂ እኮ። አቤት ይሄ ጌታ ሲወድ ልዩ ነው። ሃሌሉያ፣ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ሲወድ ልዩ ነው፣ ሲያነሳ ልዩ ነው። ሃሌሉያ ቬላስ ታጋይ ዲላሳቡ ዳጊላስ ሼናናስ አዲያንዳላባሃዲያናማስ ጸልዩላቸው፣ እግዚአብሔር እጅ እንዲነካቸው። ቬስካንታራባጋላባጋጂናለቦስ እኔ ጸልያለሁ ዛሬ ለብሬክስሩ ለእናንተ ማንቴራላባጋጂናለቦስ። ሃሌሉያ ይወዳችኋል እግዚአብሔር። ነገርኳችሁ፣ እግዚአብሔር ይወዳችኋል። በቃ በእውነት እግዚአብሔር ይወዳችኋል። ኃጢአተኞች ሳለን የወደደን፣
ኃጢአተኞች እኮ ሳለን ወደደ የሆንን ጻድቅ ምናምን ሳሉ በደለኞች ኃጢአተኞች የእግዚአብሔር ቁጣ በእኛ ላይ በነበረ ጊዜ በዚህ ዓለም ገዢ ተመላልሰን ባለንበት ጊዜ በሰይጣን አገዛዝ ውስጥ እየተመላለስን ባለንበት ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ስሙ ይባረክ። ዛሬም ጌታ ከእናንተ ጋር ነው። ዛሬም የአምላክ ከእናንተ ጋር ነው። አይጥልሽም፣ አይተውህም። ሃሌሉያ። በዚህ እርግጠኛ ላርጋችሁ፣ ይሄ እግዚአብሔር አይጥልም፣ ይሄ እግዚአብሔር አይተውም፣ ይሄ እግዚአብሔር ሩሩ ነው። ዛሬም ያነሳል። ማጃንታላ ባጋትያናስ ሼናማንቱራ ላባጋትያናስ መንፈስ ቅዱስ ያ የሚያነሳው እጅ፣ ያ የሚያጸናው እጅ እግዚአብሔር የዘላለም አምላክ ከሜስ ውስጥ አውጥቶ ለክብር የሚያበቃው እጅ እግዚአብሔር መንፈስ ቅዱስ ዛሬም ያች እኮ አመንዝራ ሴት በአመንዝራዋ ነው የምትታወቀው። ኢየሱስ ኃጢአትሽ ተሰረየልሽ ሲላት ነው ኃጢአቷ የተሰረየላት። ከና ኃጢአቷ ነው ግን የመጣችው ሳትፈራ። ኢየሱስ የኃጢአተኛ ወዳጅ እንደሆነ ሉቃስ ኃጢአተኛዋ ሴት አመንዝራዋ ሴት ነው ያላት። ስሟንም አልጠቀሰም። ዮሐንስ ነው መግደላዊት ማርያም ያላት። ኢየሱስ የምኩራብ አለቆች አሸንክታቸዋቸውን ያስረዘሙ እናንተን ያሉ ተጸየፏት። ሰዎች ሰው ማን እንደሆነች ባወቁ አለ። ሮጣ መታ እግሩ ስትስመው ይወራላውድ በቃ ነይ ልጄ። ሰው ጀጅ ሲያደርጋት ምንድን ነው ከካንተ የኔ ንግር ነው ያጠረችው፣ ለኔ ነው ያደረገችው። የወንጌል በሚሰበክበት ሁሉ የእሷ ስም ይነሳል። ስሙ ይባረክ። አንተ ለምን ዝርና ነው የምትናገረው? ታሪክ ሳይ ነው። ስሙ ይባረክ። እንደዛ ነው የሚያይሽ። ድንጋይ ይዘው የመጡ ነበሩ። ድንጋያቸውን አስጦሯቸውን ሄዱት። አመንዝራ ናት ብለው ሙሴ ወገቡ ብሏል ሲል ከእናንተ ማንም ኃጢአት የሌለበት እስኪ ያድርጉት አለ። አይ ጌታ ስሙ ይባረክ። እሱ እኮ ታላቅ አምላክ ነው። እኛ እኮ በጣም ነው ጀጅ የምናደርገው። እንዴት እንደተማርን ሳናቅ እንዴት ነው የተማርነው? እንዴት ነው ያነሳን? እንዴት ከምን ውስጥ ነው ያወጣን እግዚአብሔር? ከዛ ውስጥ ወጥተን ከዛ ከቆሻላ ውስጥ አውጥቶ ከማይገባን ነገር ውስጥ የሰው ልጅ ከዛ ሜስ ከሆነ ላይፍ ውስጥ አውጥቶ ዛሬ ሸላልሞ ሲያስቆመን እጅ ነው የምንጠነቁለው። እጅ በሳ በስ እንላለን። ወይኔ ውዶች፣ ኢየሱስ ይወዳችኋል። በጣም ነው ይወዳችሁ። የምትሰሩትን ኃጢአት የምናደርገውን በደል ነው የሚያወደው እሱ እንጂ እርቃኑን በመስቀል ላይ የሞተው ለኃጢአተኛ ነው፣ ለበደለኛ። ከዚህ የበለጠ ፍቅር የለም። ፀሐይ ናት ፈጣሪና ላይም ብላ ራሷን ያጠፋችው በአደባባይ አገር በሚያልፍበት እርቃኑ ለእኔና ለእናንተ። ማንም የሚገርመው ስትወድቁ ራሱ ያያችኋል። አይውሽ ልጄ በተነሳች፣ አይውሽ ልጄ በተነሳ። እንደዛ ነው የሚያስበው። እግዚአብሔር አይጥልም ህዝቡ። እናንተ በሜስ ውስጥ ያላችሁ፣ በግራ መጋባት ውስጥ ያላችሁ አይጥላችሁ። እግዚአብሔር ሰውን አይጥልም፣ ጥሎ አያውቅም። ስሙ ከዘላለም እስከ ዘላለም የተባረከ። ከኔ ጋር ጸልዩና ጸልይላችኋለሁ። የንስሐ ጸሎትም ከሆነ ጌታንም የማታውቁ ከሆነ በእንዲህ አይነት ህይወት ውስጥ እየተመላለሳችሁ ከሆነም እጃችሁን አንሱና ከኔ ጋር ጸልዩ። ጌታ ሆይ በሉ፣ ጌታ ሆይ በሉ። እጃችሁን አንስታችሁ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ በደል ኃጢአቴን መተላለፌን ሁሉ በልጅ በኢየሱስ ክርስቶስ ደም ደምስስልኝ። ቃል እንደሚናገር
በኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ከኃጢአቴ ከበደሌ ከመተላለፌ ሁሉ ደምህ እንዲያነጻኝ እጸልያለሁ። ዛሬ ምሕረትን አድርግልኝ፣ ይቅር በለኝ፣ ተቀበለኝ፣ ልጅህ አድርገኝ፣ ስሜን በሕይወት መዝገብ ጻፍልኝ። አመሰግናለሁ ልጅ ስላደረግከኝ፣ ስሜን በሕይወት መዝገብ ስለጻፍክልኝ፣ ምሕረትህ በሕይወቴ ላይ ስለገነነ፣ ይቅር ስላልከኝ አመሰግናለሁ። ስሜን ደግሞ በሕይወት መዝገብ ስለጻፍክልኝ አመሰግናለሁ። እንዳንተ ያለ የለምና፣ ሃሌሉያ። በቃሉ የጸና ኪዳንህን ጠባቂ ነህ፣ እንደ አፍህ ትሆናለህ። ለስምህ ይሁን ምስጋና ምስጋና፣ እንዳንተ ያለ የለምና፣ እንዳንተ ያለ የለምና። በቃሉ የጸና ኪዳንህን ጠባቂ ነህ፣ እንደ አፍህ ትሆናለህ። ለስምህ ይሁን ምስጋና ምስጋና፣